ብርሃኑ ጁላ በፋኖ ታገተ፣ ፋኖ አሸነፈ፣ አብይ እጅ ሰጠ። ክቡራትና ክቡራን አድማጮቻችን የደረሰ መረጃ እጅግ በጣም አጃይብ ነው። ብርሃኑ ጁላ አማራ ክልል ላይ ስብሰባ ለማድረግ በሄደበት ፋኖ ከስብሰባው መሃል አግቶም እሱንና አንድ ከፍተኛ አመራርን አብሮ እንዳስቀራቸውና ሚስጥርም እያፍረጠረጠ እያስወጣቸው እያሰቃያቸው እንደሆነ መረጃው ደርሶናል። ይህንን የሰሙት የአዲስ አበባ ባለስልጣናትና ጠቅላዩም በዝግ ስብሰባ መክሯል። በዚህ ዝግ ስብሰባ ምን መክሯል? ምንስ አንቀልቅሉት ነው ብርሃኑ ጁላ አማራ ክልል እየተክለፈለፈ ሄደው የሚለውና እንዲሁም ዋናው ጄኔራልና አብሮት የተማረከው ሰው ማን ነው? ስለሱም የምንላችሁ ይሆናል በዛሬው ቅኝታችን። ለአገዛዙ ኃይልና ደጋፊዎችም ትልቅ የሆነ ቅዠት የምንነግራችሁ ሲሆን ነገር ግን ለአማራው ኃይል ደግሞ የብስራትና ትልቅ የሆነ ድል እናበስራችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር፣ የተሰማችሁን ሐሳብ አስተያየት ወይንም ደግሞ ድል ለፋኖ እያላችሁ ኮሜንቱን አትከልቁትና አገዛዙን አቃጥሎን እያለን ቀጥታ ወደ ያስኩላችሁ ዝርዝር መረጃ ጉዳዮች ከዚሁ አለፍኩኝ። መልካም ቆይታ ይሆንላችሁ። እንደምናውቀው ብርሃኑ ጁላ በርካታ የሆኑ መከላከያ ሰራዊቶችን እያሰለጠነ ወደ አማራ ክልል እየላከ ህዝቡን እያስጨፈጨፈና ከፋኖ ጋር አይገጥሙም እንደውም ትልቅ የሆነ ትግልም እሱ ብቻውን እያደረገና መከላከያው ሲሞት ሌላ መከላከያም እየላከ ተጠቅለው ብሶ ነበር። ነገር ግን ይህ ባንዳ አሁን ላይ በፋኖ ቁጥጥር ስር መዋሉን ትክክለኛ የመረጃ ምንጮቻችን በስፍራው መረጃውን አጋርተውናል። ብርሃኑ ጁላም የተማረከውም የተባለው ለአማራ ክልል ላይ ትልቅ የሆነ ፕሮጀክት አስቦ እንደ ለመደው ሴራ ጠንስሶ እየተጓዘ እያለ ነው። በመንገድ ላይም አፈኑትና ወደ ፋኖ አባላትም አቅርበው እንዲናዘዝ ያደረጉት ተብሏል። ዘመነ ካሴና ብርሃኑ ጁላ ለመጀመሪያ ጊዜ በአካል ተገናኝቷል። በአካል በተገናኙበት ጊዜ ብርሃኑ ጁላ በእጅጉኑ እንደተርበደበደና ዘመነ ካሴ ምንም ሳያደርገው እንዲሁም ግርማ ሞገሱን አይቶ እንደተንበረከከ ነው የሚዲያ አውታሮችም ትክክለኛውን መረጃ ከስፍራው ያጋሩን። ይህም ዘመነ ካሴ ምን ያህል ቁርጠኛ እንደሆነና ለያዘለት ዓላማ ፍንክች እንደማይል የሚያስረዳ ነው። እነ ብርሃኑ ጁላ ጠቅላዩ ሌሎችንም ባለስልጣናት ብትወስዱም ጫካ ገብተው የመዋጋት ልምድም ሆነ ኃይል የላቸውም። ምክንያቱም ለገንዘብና ለይውልኝ ስለሚሰሩ። ነገር ግን ዘመነ ካሴ ምርጥ ወዳጆም እስክንድር ነጋ ሌሎችም የአማራ ታጋዮችን ብትወስዱም አንዲትም ቂጣ ሳይበሉም ደረቅ ኮሾሮ ብቻ እየኮያሸሙ ወራትን ዓመታትን ሲልም ዘመናትን በጫካ ውስጥ አሳልፈው ሕይወታቸውን መስጠት ይችላሉ።